በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በቅድስት ሥላሴ እንዘ አሐምን ወእትማሐፀን ክህደከ ሰይጣን በቅድመ ዛቲ እምየ ቅድስት ቤተ ክርስቲያን በይእቲ ስምየ ማርያም ጽዮን ለዓለመ ዓለም አሜን። ወረ ኢየሱስ እምገሊላ አበ ዮሐንስ ከመ ያጥምቁ በፈለገ ዮርዳኖስ። አሁን ሊቃውንቱ የዘመሩትን ነው መግቢያ ማረገው። የቅዱስ ወንጌል ቃል ነው። የመድኃኒታችን ወንጌል ነው የተናገረውና ሁላችሁ በመጀመሪያ የማይሳነው አምላክ ያው እግዚአብሔር፣ ቡሩክ እግዚአብሔር፣ ከሃዲ እግዚአብሔር፣ መሐሪ እግዚአብሔር እንኳን ከዚህ በዓል አደረሳችሁ። እንግዲህ ጥምቀት በብሉይ ኪዳን ከነበሩት ከሰባቱ በዓላት አንዱ ነው እና ይሄ በዓል የዳስ በዓል የሚባል ነበረ። ዳስ ሰርተው ድንኳን ተክለው የሚያከብሩት በዓል ነበር። ጥንት አበው በመጀመሪያ ገና ከልደተ ክርስቶስ በፊት የሚያከብሩት ነበር እና በዚያ የገባ ነው። የዳስ በዓል ይባላል፣ በዓለ ሰዊት ይባላል። እና እንግዲህ አሁን ይህ በዓል በጣም የከበረ ከቤት ወጥተው ከሀገራቸው ወጥተው ሕፃናት፣ አበው፣ ሴቶቹም ወንዶችም እንዲህ በደመቀ ሁኔታ የሚያከብሩት በዓል ነበረ። ዳስ ሰርተው 7 ቀን ነው የሚያከብሩት። እኛ ግን ያው 2 ዋዜማውንና ዋናውን ደግሞ ከዚያም ቀጥለን ቃና ዘገሊላን 3ቱን እንዲህ ባለ በደመቀ ሁኔታ እናከብራለን። ይህ ታሪክ ነው። ዝንቱ ስርዓት ይኩንክሙ ዘለዓለም፣ ይህ ስርዓት ለዘላለም ይሁናችሁ፣ አትርሱት፣ አትዘንጉት። ታምራት የተደረገበት ነው፣ ክብር የተገኘበት ነውና ይኩንክሙ እስከ ለዓለም፣ እስከ ዘላለም ድረስ ስርዓት ሆኗችሁ ይኑር ብሎ የተናገረው ነው እና የጥምቀት በዓል በጣም ያማረ ደስ የሚያሰኝ ሁሉ የሚያከብረው ሁሉ የሚወደው ነው። ከድምቀቱ ከታላቅነቱ የተነሳ የእግዚአብሔር በዓለ እግዚአብሔር ተብሏል። ልደት፣ ጥምቀት፣ ዕርገት፣ ጰራቅሊጦስ የመሳሰሉት ሁሉ የእግዚአብሔር በዓላት፣ አበይት በዓላት፣ ታላላቅ በዓላት ተብለው ተሰይመዋል እና ይህ በዓል እንግዲህ በአባቶቻችን በቀደምት አበው ነገስታት፣ ሄራን ደጋግ ነገስታት እንደዚያው እንደ ብሉይ ኪዳን ይሁን ብለው የወሰኑት ውሳኔ ነው። 7 ቀን ባይሆንም 3 ቀን ይሁን ባጭሩ። የጥንት ሰዎች ጠንካሮች ናቸው፣ ኃያላን ናቸው። ምንም አይበግራቸው፣ ምንም አያሸንፋቸው። እግዚአብሔርም ከነሱ ጋር ነው። 7 ቀን ሙሉ ዳስ ሰርተው እልል እያሉ ደስ እያላቸው ብዙ መሳሪያዎች፣ የዜማ መሳሪያዎች አሏቸው። መሰንቆ፣ መዝሙር፣ ከበሮ፣ እንዚራ የተመሳሰሉት ሁሉ አላቸው። በዚያ እልል እያሉ እንዳሁኑ ሊቃውንቱ እንዳበረከቱት ወጣቱም በየአይነቱ እንደሚዘምረው ሁሉ እንዲህ ያለ ነበርና ጥምቀት በጣም የከበረ በዓል ነው። ምንም እንኳ ይላል ነህምያ የተባለው ነቢይ የመከራ ጊዜ ቢሆንም የሐዘን ጊዜ ቢሆንም የስደት ጊዜ ቢሆንም እንኳ በዚህ ቀን አታልቅሱ፣
አትዘኑ የእግዚአብሔር በዓል ነውና ይላል። እንዲያውም ደስ ብሏችሁ ወደ ተራራው ወጣችሁ ለምለሙን ቅጠል ቆርጣችሁ የወይራውን የዘንባባውን ሌላ ልዩ ልዩ ስም ያላቸው ባርስነት የሚባል እንዴት ያለ የለመለመ እጽ አለ እና ይሄንን ሁሉ በዳሳችሁ ውስጥ አድርጋችሁ አክብሩት እና በዚህ ቀን የላመ የጣመም እንደ አቅማችሁ ቅመሱ፣ ብሉ፣ ደስ ይበላችሁ ይላል። እግዚአብሔር ድሃ አይደለም። እስመ ባይል እግዚአብሔር ያክል ለኩሉ፣ እግዚአብሔር የሁሉ ባለጸጋ ነው፣ ለሁሉ ያደርሰዋል። ያንኑንም የተገኘውን ብቻችሁን አትብሉ ይላል። ወለላ አልወሙ ፈኑ ሎሙ አሁን የጠቀሱት ነቢይ ነህምያ ነቢዩ ወይም ካህኑ ካገኛችሁት ሁሉ ለድሆችም ስጧቸው፣ የጣመውን የላመውን ብሉ ብየብላችሁም ብቻችሁን አይደለም ይላል። ብቻችሁን አይደለም፣ ለድሆችም ስጧቸው፣ እርዷቸው። እግዚአብሔር አንዱን ድሃ አንዱን ሀብታም የሚያደርገው ለመታዘብ ነው እንጂ ተስኖት አይደለም። እና አንዱ ለአንዱ እንዲያዝን፣ አንዱ ያለው ለሌለው እንዲያካፍል ነው። እና በዚህ ዕለት ታላላቅ ስራዎችን መስራት ነው። ዝም ብለን ዘፍነንም ዘምረንም ደስ ብሎንም መሄድ ሳይሆን እንግዲህ ዘወር ብለን በልቡናችን ማሰብ አለን። በጣም ብዙ የተቸገረ ሰው አለ፣ ብዙ የተራበ ሰው አለ፣ ብዙ የተሰደደ ሰው አለ፣ ከቤቱ የወጣ አለ። እናንተ ይህን ሁሉ እናስብ። እያሰብን ነው ይህን በዓል ስናከብረው። በዓላት አብዛኛውን ጊዜ ለድሆች ነው፣ ለማዘን ነው። ተሰብስቦ አዋጥቶ ተካፍሎ አንድ ሶስተኛውን ወይ ግማሹን ለሌላቸው ደግሞ እየሰጡ ነው በዓለ ጥምቀት። ይህንን ስናከብር ወንድሞቻችንን፣ እህቶቻችንን፣ ልጆቻችንን፣ ድሆችን አብረን እያሰብን ነው። ክብር ወስብሃት ወሰላም ለኩሉ ዘሰናይ ምግባሩ። እችን ጥቅስ ያዙ። ስራው በጎ ለሆነ ለሚሰጥ ለሚመጸውት ሁሉ ክብር ምስጋና ሰላም ይሆንለት። እንዴ ይሄ ምስጋና በእውነት ለእግዚአብሔር ብቻ ነበረ። ስብሃት ወክብር ለስሉስ ቅዱስ ይደሉ ለአብ ለወልድ ለመንፈስ ቅዱስ ምስጋና ይገባል። እና ግን ደግሞ ሐዋርያው ጳውሎስ ሁለተኛ ሮሜ ተመልከቱ 10 ቁጥር ናት። ምዕራፍ 2 ላይ ክብር ወስብሃት ወሰላም ለኩሉ ዘሰናይ ምግባሩ። ስራው በጎ ለሆነ ክብር ምስጋና ሰላም ይሁንለት፣ ሰላም ይገባዋል። ይሄ ነው እንግዲህ ትልቁ ሰውም ክቡር ነው። ሰው ትልቅ ሰው ነው። ሰው የእግዚአብሔር ሰው ነው እና ሁላችን ሰዎች ነን፣ ባሪያ እግዚአብሔር የተፈጠርነን እና ለወንድሞቻችን ቅድም እንዳልሁት አደራ እያዘነ ነው እንጂ ዝም ብለን እኛ ብቻ ደስ ብሎን የፈለግነውን አይተን የፈለግነውን ተመልክተን እንድንሄድ አይደለም። እና ይሄ በዓል ጥምቀት በጣም ያማረ ነው። ሁሉ ደስ የሚያሰኝ ነው። እንዲያውም ድሮ ለቁም ነገር የሚበቁት የሚቀራረቡት የሚተጫጩት እንኳ በጥምቀት በዓል ነው። ለጥምቀት ያልሆነ ልብስ አለለውም እንግዲህ ይበቃል። እና እንዲህ ያለም ቁም ነገር ያለው ነው። ተያይተው ተቀራርበው ተወያይተው የሚሆን ነገር ነው እና አባቶቻችን እናቶቻችን ሁሉ ለቁም ነገር የበቁት በጎ ስራ ሲሰሩ ነው። ውሃ ሲቀዱ ሴቶች የነ ሳራ የነ ርብቃ የሌሎቹ ሁሉ በዚያ የተነሳ መንገደኛውን ውሃ በማጠጣት
ብዙ ስራ በመስራት በጎ ስራ በማድረግ ለቁም ነገር የበቁም አሉ ማለት ነው። ሰው በሕግ መኖር ባልና ሚስት ሆኖ መኖር አምላካዊ ትእዛዝ ነው ማለት ነው እና ግንኙነቱም መተያየቱም መተሳሰቡም እንዲህ ባለው ባህል ነውና ይሄንንም አብረን እናስበው። ሰው ሁሉ ዝም ብሎ አይኖርም ወይ እንደኔ መነኩሴ መሆን፣ ያለዚያ ደግሞ የሚሆነውን መሞከር ነው። ያም ደግሞ ጊዜ ሳያል እርጅና ሳይመጣ ነውና አደራ ነው ምላችሁ ልጆቻችን፣ ሁላችሁም የበዓሉ ልጆች፣ የጥምቀት ልጆች፣ ውሉደ ጥምቀት፣ ውሉደ መስቀል፣ የልደቱ ልጆች፣ ይህ በዓል ይሄ ወር በጣም ያማረ ነው እና ሁላችን እግዚአብሔር አምላክ ሀገራችን ኢትዮጵያን ጥሩ አድርጎ ያማረች አድርጎ ነው የሰጠን። እንግዲህ ወሀብኩክሙ ምድረ እንተ ታውህ ዛሊበ ወማረ። ይህን ጥቅስ ተመልከቱ። መልካም ሀገር ሰጠኋችሁ፣ ይህችውም ሀገር ወተት የምታፈስ ማር የምታፈልቅ ወተት የምታፈልቅ ማር የምታስገኝ ለምለም ሰላማዊት ሀገር ሰጥቻችኋለሁና እኔን እያመሰገናችሁ ፈጣሪያችሁን ኑሩ፣ በሰላም ኑሩ ነው ያለው እና አሁን ይሄ እንደ እግዚአብሔር ቃል አይደለም። አሁን የምናየው ሁሉ ዓለሙ ሁሉ ሀገራችንም ኢትዮጵያ ይሄ እንዲወገድላት ያስፈልጋል። ወተትና ማር የምታፈልቅ ሀገር ሰጠኋችሁ ብሎ ደግሞ አሁን በዚያ በሌላ በኩል ደግሞ ደም የምታፈስ ሀገር ሰጠኋችሁ እንዲል ነው የምንፈልገው። ይህ በእኛ ጸሎት፣ በእኛ ምህላ፣ በእኛ ጊዜወታ ነው ሰላም የሚመጣውና አደራ እርስ በርሳችን አንጣላ። አንዱ የውጭ አንዱ የሀገር ውስጥ አይሁን፣ አንዱ የጫካ አንዱ የሰፈር አንዱ የመንደር አይሁን እና እኛ ስራችን ይሄ ነውና ይህን እናስተምራለን። ክፉ ግን አንናገርም። መልካም ነገር አላለቀምና ተነግሮ አላለቀም እና ሁልጊዜ የምናየው ምንሰማውም ጠብ፣ ጭቅጭቅ፣ ግድያ፣ ደም ማፍሰስ፣ ማቁሰል፣ መበደል። ይህን ደግሞ አደራ ይሄ ብዙ ህዝብ ነው፣ ሁላችሁ ስሙ። የጌታ በዓል ጥምቀት ይህንን ነው የሚያስታውሰው እና እሱም የሰራው ይህ ነው እና ከመናፍቃንም ከክፉ ሰዎችም መጠበቅ ነው የሚያስፈልገው። በየመንደሩ እየገቡም ደግሞ የሚያሰስቱ ሌላ ሃይማኖት ተከተሉም ይሉናሉ። እኛስ ከአባቶቻችን ጀምረን ከሐዋርያት ጀምረን የያዝናት ኦርቶዶክስ ተዋህዶ ሃይማኖት ናት ማለት ነው። ሃይማኖታችንን አንተው። እንደዚህ ባለው በዓል ደግሞ መጥፎ ስራ ሳይሆን ቅድም እንዳሉት በማስተዋል በመጸለይ እግዚአብሔርን ፈቃድ በመጠየቅ እንደዚያ ነው እንጂ ደግሞ ዝም ብሎ በድንገት በሆነ ስራ ደግሞ መጥፎ ነው። አንድ ጴንጤናዊ ሰው አንዲቱን ኦርቶዶክሳዊት በጣም መዝሙረኛ ድምፀኛ ነበረች። በጣም መጥቶ ተሽሎክልኮ ሲመለከት በጣም ደስ አለችው፣ በመዝሙሯ ማለት ነው። የድምጿ ጥራት የመዝሙሯን ቅድስና ደስ ስላለው ያ ጴንጤ ሰውዬ እኔ ክርስቲያን ተዋህዶ ሆናለሁና ከአንቺ ጋር አብሬ መኖር አለብኝ ብለው እውነት መስሏት እሷ ደግሞ ተስማሙና አሁን ሰርጉ ተፈጽሞ እዚያ ጫጉላ ቤት ገብቶ ሲያይ ሌላ ነገር ሆናበታል እና ምንም አይልም። ዘምሪ ዘምሪ ዘምሪ። ይሄ ጽሙ ጥሩ አይደለም። እንደዚህ አታላይ ነው። ይሄ መጥፎ። እንደዚህ ያለውንም ተጠንቀቁ። ልጆቻችን ሁሉ በቅድስና ተግባር ይሂዱ እና የጥምቀቱ ልጆች የእግዚአብሔር ልጆች ድሆችን እንርዳቸው። አደራን እንዲያው እናቋቁማቸው፣ እናስብላቸው። ብዙ የወጡ አሉ፣ የተሰደዱ አሉ። ቅድም እንዳልሁት ደጋግሜ ነው ምለው፣ ወንድሙን የሚጠላ ግን እሱ የእግዚአብሔር ሰው አይደለም ተብሏል። አፍቅሩ ቢጸክሙ፣ ወንድምህን ውደድ፣ እህትህን ውደድ፣ ቤተሰብህን እርዳ፣ መልካም ሰው ሁን ሰናየ ብእሴ መልካም ሰው ሁን ብሏልና እንደዚያ አንሁን፣ ደግ እንሁን እንጂ ክፉዎች አንሁንና ጌታ የሚወደው በትሕትና
በዮርዳኖስ ቆመ። አምላከ ትሕትና ንጉሠ ትሕትና ምንም ነገር አምላክ ነኝ ብሎ ምንም በአምላክነቱ ሳይመካ በትሕትና የእኛን ሥጋ ለብሶ እኛን ሆኖ እኛን መስሎ በመካከል ቆመ። በዮርዳኖስ ውሃ ቆመ። ዮርዳኖስ አከበረው። ፈጣሪነቱን አውቆ ባህሩ ሸሸ። ከኛ እንግዲህ እሱ ተሻለ ማለት ነው። ውሃ የፈራው ጌታ፣ ሰማይ የፈራው ጌታ፣ ደመና የፈራው ጌታ፣ እኛስ እንዴት አድርገን ነው የምንፈራው? እኛ የምናከብረው እንውደደው፣ የእኛ አምላክ ነውና ትሕትና አሳይቷልና። የተወለደው በበረት የተጠመቀው በዮርዳኖስ። አንዳንድ ሀብታሞች በጠጅ ይጠመቃሉ፣ በእርጎ ይጠመቃሉ። ስንት ክብር አላቸው። የድሮ ሰዎች ታሪክ ስንት ጋን ወተት በዚያ ተጠምቀው ነው ሀብታሞች ተብለው ሀብታቸው የሚያሳውቁት። ይሄ ሁሉ ተጽፎላቸዋል። እና አደራ እናንተ ሊቃውንቱ፣ የቤተ ክርስቲያኒቱ ልጆች፣ የወንጌሉ ልጆች፣ የመስቀሉ ልጆች፣ ወንዶችም ሴቶቹም ቅዱሳን እንሁን። ልደቱን በክብር እንዳከበር ነው ጥምቀቱንም በክብር እናክብረው፣ እንውደደው። እና ዘይንበለ ዘይጸልይ ቢጾም ከሰው የሚከፋ የለም ወንድሙን ከሚጠላ በስተቀር። ወንድሙን ከሚጠላ በስተቀር ክፉ የሚባል ሰው የለም። አራዊትኒ ያፈቅሩ ውሉዶሙ፣ አራዊት እንኳ ልጆቻቸውን ይወዳሉ። ሰዎች ግን ለምን ሰውን ይጠላሉ? ክፉ አውሬ የተባለው ኃያል አውሬ የተባለው እንዴት ነው? የራሱን ልጆች ይወዳል። ይገርማል። እና ያ ክፉ አረማዊው አውሬ አለ፣ ምህረት የሌለው ያው ስም አይጠሩ ትልቁ አውሬ ምህረት የሌለው ሌሊት ተነስቶ ሚጮህ እሱ ማን እንደሆነ ምን እንበል? ታውቁታላችሁ፣ አልጠቅሰውም። እና እሱ እንኳን ልጆቹን ይንከባከባል፣ ጡት ያጠባል፣ ቃርሞ አውሬዎችን ገሎ ለልጆቹ ይሰጣል። እና የሰው ልጅም በበለጠ ከእንስሳት ከአራዊት የበለጠ አእምሮ አለውና ወንድሙን ድሆችን መርዳት አለበት። እንዲህ ካደረገ ደግሞ የእግዚአብሔር ሰው ይባላል፣ ቢስ እግዚአብሔር ይባላል። እና የእግዚአብሔር ሰዎች እንድንሆን፣ የእግዚአብሔር ቤተሰቦች፣ የእግዚአብሔር ወዳጆች እንድንሆን እሱ ደግሞ ፍቁራኔ ኑ ሀቤ፣ እናንተ የአባቴ ቡሩካን ወደ እኔ ኑ መንግስቴን ትወርሱ ዘንድ ብሎ የሰጠውን ቃል ኪዳን እንዳያጥፍብን። ብራብ አበላችሁኝ፣ ብጠማ አጠጣችሁኝ፣ ብታረዝ አለበሳችሁኝ፣ ብታሰር አስፈታችሁኝ የሚል ይህ ሁሉ ቃል ኪዳን በእኛ ላይ እንዲፈጸም በእኛ ላይ እንዲሰራ በተቻለን መጠን ይህ አካል አለ። የምንጨብጥበት እጅ፣ የምንረግጥበት እግር፣ የምንሰማበት ጆሮ፣ የምንናገርበት አንደበት አለ። ይሄ ሁሉ እግዚአብሔር የሰጠው ነው። ዝም ብሎ ለሆድ ብቻ አልሰጠንም። ጥርሳችንም ዝም ብለን ልንከተከትበት ብቻ ለዘላለም። መሳቅም አንዳንድ ቀን ደስ ሲል ሳቅ እንጃ፣ ስለ ሳቅን ያልናገርም። ጌታ ኢየሱስ 33 ዓመት በዮርዳኖስ እስኪጠመቅ ድረስ በ33 ዓመት በ30 ዓመቱ ተጠመቀ። በ3 ዓመት ደግሞ ወንጌልን ዙሮ አስተማረ። በ33 ዓመቱ እንግዲህ ወደ ሰማይ አረገ። በዚህ ሁሉ የሚነገርለት መጽሐፉ የሚናገርለት አንድ ቀንም አልሳቀም ይላል። እኛ ስንት ጊዜ ስቀን ከሆነ ቢቆጠር እንዴት ነው እንግዲህ? ሁሉ የሳቀውን ቁጥር ይወቀው። ሳቅ ቀልድ ዝም ብሎ አይደለም፣ ቁም ነገር ነው ዋናው ነገርና ዘወትር የቦታው ማሽካካት፣ እንደ አውሬ መሆን፣ እንደ እንስሳት መሆን ተገቢ አይደለም። ምንድነው ይሄንን ጥርስ የሰጠ ልንበላበት እንጂ ልንቆረጥምበት እንጂ አንካሳውን አይተን አይነ ስውሩን አይተን
ጎባጣውን አይተን ልንስቅበት አይደለም፣ ልንቀልልበት አይደለም። ይህም ይታሰብ ይታወቅ። ሁላችን አካላችን ለምን እንደተፈጠረ ይታወቅ። የተጠመቀ ሰው ይኑር። ስንጠመቅ ደግሞ ሁሉ ልናውቀው ይገባል። ብዙ ላይ 30 ስንት ላይ ነው አካላችን ይቀባል በሜሮን። 3 ነገሮች አሉን። ስንጠመቅ መንፈስ ቅዱስ ያድርብናል። የአምላካችንን ስጋው ደግሞ እንቀበላለን። ከዚያ ደግሞ ደጋግ ሰዎች እንሆናለን ማለት ነው። እና ልጆቹ ሲጠመቁ በ40 ቀናቸው በ80 ቀናቸው ረድኤት ያድርባቸዋል። የእግዚአብሔር ልጆች ይባላሉ፣ የሥላሴ ልጆች ይባላሉ። እና ጥምቀት የዛሬው ጥምቀት መታሰቢያ ነው። ይሄንን እንወቅ ሁላችን። ጥምቀቱ በ40 ቀንና በ80 ቀን ነው ለሴቶቹ። የዛሬው ጥምቀት መታሰቢያ እንዳንረሳው እንዳይረሳ ነው። ይህን ሁሉ በየዓመቱ ይጠመቃሉ አንባልም በመናፍቃኑ። እና የተከበራችሁ ልጆቻችን ሁላችሁ ነገ ደግሞ ሰፋ ባለ ሁኔታ ጥሩ አድርገን እናቀርባለን። እንግዲህ በመጨረሻ ማሳስበው አደራ ስለ ችግረኞች፣ ስለ ድሆች፣ ስለ አግኝተው ስላጡ፣ ጊዜው ስለከፋባቸው፣ ከቤታቸው የወጡ በድንገት አደጋ ያሉትን ሁሉ ከእነዚያ ጋር በድንገት የታሰሩትን እየቀረብነ እግዚአብሔር ያስፈታ ማለት ባይኖረንም እንኳ በቃላችን ማጽናናት፣ በዓይናችን ማልቀስ፣ ይህንን ሁሉ አሳስባለሁ። ውሉደ ጥምቀት ሰላም ለክሙ እግዚአብሔር ያሉ ምስሌክሙ። የጥምቀት ልጆች እግዚአብሔር ከእናንተ ጋር ይሁን።